እንግሊዘኛ ከባድ ነው ሊገባን አልቻለም ብላችሁ ለምታማሩ ሰዎች ነው እንዴት ቀላል እንደሆነ ላሳያችሁ። መጀመሪያ ይሄን ነው verb to be, verb to do, verb to have I, you, we, they, he, she, it ምን እንደሚጠቀሙ በምሳሌ እያደረግን እናያለን። አብራችሁ ይቆዩ። የመጀመሪያው I ነው። I plus am plus do plus have ምሳሌ እንስራ። I am አበበ፣ እኔ አበበ ነኝ። I do my homework የቤት ስራዬን እሰራለሁ። I have a computer ኮምፒውተር አለኝ። ሁለተኛው you ነው። You plus are plus do plus have ምሳሌ እንስራ። You are my brother አንተ ወንድሜ ነህ። You do your homework የቤት ስራህን ትሰራለህ። You have a computer ኮምፒውተር አለህ። ሶስተኛው he ነው። He plus is plus does plus has ምሳሌ እንስራ። He is my brother እሱ ወንድሜ ነው። He does his homework እሱ የቤት ስራውን ይሰራል። He has a computer እሱ ኮምፒውተር አለው። አራተኛው she ነው። She plus is plus does plus has ምሳሌ እንስራ። She is my sister እሷ እህቴ ነች። She does her homework እሷ የቤት ስራዋን ትሰራለች። She has a computer እሷ ኮምፒውተር አላት። አምስተኛው we ነው። We plus are plus do plus have ምሳሌ እንስራ። We are family እኛ ቤተሰቦች ነን። We do our homework እኛ የቤት ስራችንን እንሰራለን። We have a computer እኛ ኮምፒውተር አለን። የመጨረሻው they ነው። They plus are plus do plus have ምሳሌ እንስራ። They are family እነሱ ቤተሰብ ናቸው። They do their homework እነሱ የቤት ስራቸውን ይሰራሉ። They have a computer እነሱ ኮምፒውተር አላቸው። በቃ ይሄን ከያዛችሁ እንግሊዘኛ በጣም ቀላል ነው። ምሳሌውን እየቀያየራችሁ በደንብ ፕራክቲስ አድርጉ። በየቀኑ አንዳንድ ቪዲዮ እየለቀኩኝ ነው። ላይክ፣ ፎሎ፣ ኮፒ ሊንክ፣ ሼር ማድረጋችሁን አትርሱ። ሰላማችሁ ይብዛ።